ሰላም እንዴት ናችሁ? እንተዋወቅ። መዓዛ እባላለሁ። ይሄ ደግሞ ቴጌ ዩቲዩብ ቻናል ነው። እንኳን ወደ ቴጌ ዩቲዩብ ቻናል በሰላም መጣችሁ። ቴጌ ዩቲዩብ ቻናል በአረብ ሀገር ቤት ውስጥ ስራ ላይ ተሰማርተው የሚሰሩ እንስቶች ላይ ያተኮረ ነው። እንደ እግዚአብሔር ፍቃድ ብዙ እንደምንሰራ ተስፋ አድርጋለሁ። ይሄ መጀመሪያ ቪዲዮ ነው። መጀመሪያ ቪዲዮ ማለት ግን የጉዞዬ ጀማሪ እንደማለት ነው እና እንድታበረታቱኝ እንዲሁም ደግሞ ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን እንድትሰጡኝ እፈልጋለሁ። ፕሊስ እባካችሁን አበረታቱኝ እና ዛሬ እንድንወያይበት ይዤላችሁ ራሴ ካሳለፍኩት ነገር አንጻር ኤክስፒሪየንስ ያደረኩትን ነገር ላጋራችሁ ነው የመጣሁት። ምንድነው አረብ ሀገር ሲሰራ ያው ይታወቃል፣ ብዙ ጊዜ በጣም ረጅም ሰዓት ቤት ውስጥ ነን። ቤት ውስጥ መሆናችን ደግሞ ለዲፕሬሽን ያጋልጠናል እና እኔ ዲፕሬሽን ውስጥ ገብቼ ከዲፕሬሽን ያወጣኝ ነገር እና እንዲሁም ደግሞ ዲፕሬሽን ውስጥ እንዳልገባ የረዱኝ 3 ነጥቦችን አስቀምጬ ነበርና በነዛ መሰረት በቆየውባቸው ጊዜያቶች በጣም ጥሩ ነበርኩኝ። ሰው ላጋራችሁ አስቤ ነው። አብራችን ቆዩ። በጣም አጭር ናት እና የትም እንዳትሄዱ፣ ቪዲዮን ጨርሱት። ምንድነው ያደረኩት? 3 ነጥብ ነው ያስቀመጥኩት። የመጀመሪያ ታይም ማኔጅመንት ነው። የሁለተኛ ደግሞ ሴቪንግ ነው። ሶስተኛ ደግሞ ራስን አፕዴት ማድረግ ማለት ራስ ላይ ማተኮር እንመጣበታለን እና ታይም ማኔጅመንት አይፈቅድም። በእርግጥ ቶሎ ቶሎ ሰርታችሁ ቁጭ ስትሉ ቁጭ ለማለት ነው፣ ወይ ደግሞ ቁጭ ስትይ እንደገና ሌላ ስራ ይጨምራሉ። ግን እንደዛም ሆኖ ደግሞ አንዳንድ ደግሞ ይሰጣሉ። ቢሆንም ግን እናንተ ሶሪ ቢሆንም ግን ታይም ማኔጅመንት ያስፈልገናል። ቶሎ ጨራርስና ከተቻለና የማይጠሩን ከሆነ ከራሳችን ጋር ብናወራ፣ ለራሳችን ጊዜ ብንሰጥ፣ ራሳችን አሁን ፀጉር መሰራት የሚሆን ራስ መጠበቅ የሚሆን ወይ ደግሞ ራስ ማዳመጥ ቢሆን ለራሳችን ጊዜ ብንሰጥ የተሻለ ነው። ታይም ማኔጅመንት ላይ ይሄንን ነበረ ሳደርግ የነበረውና በጣም አሪፍ ነው። ከራሴ ጋር ራሴ ማዳመጥ፣ በቃ ራሴ መገምገም፣ ራሴ መምከር፣ ራሴ ማዳመጥ፣ ምንድነው የምፈልጊው ምናምን ብሎ ማውራት ከራስ ጋር በጣም ደስ የሚል ነገር ነው። ሁለተኛው ሴቪንግ ነው። ብር ለምንድን ነው የመጣሁት? እዚህ የመጣሁት ብር ፈልጌ ነው መቼስ እንጂ እዚህ ኑሮ ተመችቶን አይደለም። ሰው ቤት ብር ፈልገን ነው እና ብር ሴቪንግ እያረግሽ ከሆነ ብር ሴቭ እያረግሽ ከሆነና እያረግሽ እንዳለ ከተሰማሽ በጣም ዲፕሬሽን ውስጥ አትገቢም። የመጣሽበት ዓላማ ብር ስለሆነ ብር እያስሽ መሆንሽን ስታውቂ ጥሩ ስሜት ይኖርሻል። በሞራል ነገር ትሰሪያለሽ ማለት ነው እና ደግሞ በጣም ችግር የሚሆኑባችሁ ነገሮች፣ እንደዚህ እንቅፋት የሚሆኑባችሁ ነገሮች አልፈዋለሁ ምናምን ብለሽ ለራስሽ ትነግሪዋለሽ እና ጥሩ ነው። ብር ሴቭ አድርጉ። ከዛ ባሻገርም ደግሞ በጣም ወሳኝ ነገር ነው ብር ሴቭ ማድረግ። ለብር ብለን እዚህ መተን ያለ ብር መቀመጥ በጣም ከባድ ነገር ነው እና ከቻላችሁ መጀመሪያ ከምትወስዱት ደሞዝ ጀምሮ ለራሳችሁ የሆነ ነገር ቆርጣችሁ አስቀምጡ። እንደ በጣም ትንሽ ቆረጣችሁ ከተባለ ከምታገኙት ላይ ሪያልም ይሁን ወይም ደግሞ ድራምም ይሁን ቢያንስ መቶ እንኳን አስቀምጡ ለራሳችሁ። ግዴታ ለራሳችሁ ያስፈልጋል። ከምታገኙት ላይ ለራሴ ብላችሁ ማስቀመጥ ራሳችሁን ተለማመዱ። እንደዛ ሲሆን የተሻለ ነው። ቢያንስ ምንድነው አሁን ያለውበት ምናምን ብላችሁ አትጨነቁም። ብርም ከሌለሽ እዚህም እንደዚህ ተንገላተሽ ከሆነ የባሰ ነው፣ ዲፕሬሽን ውስጥ ነው የምትገቢውና የመጣሽበት ዋና ዓላማ ብር ስለሆነ ብር መያዝ አለብሽ። በግድ ሳትፈልጊ ነው የሚያስገባሽ። ሶስተኛው ደግሞ ራስን አፕዴት ማድረግ ባህሪም ሊሆን ይችላል ወይ ደግሞ እውቀት ሊሆን ይችላል፣ ቋንቋም ሊሆን ይችላል። ከትላንትና ዛሬያችንን የተሻለ ማድረግ ለነጋችንም ደግሞ የተሻለ ጊዜ ስናገኝ
ዩቲዩብ አለ፣ ሌሎች ሌሎች ነገሮች አሉ። ሰርች እያደረግን ራሳችንን ማስተማር ቋንቋም ሊሆን ይችላል ወይ ደግሞ ቢዝነስ አይዲያዎች ሊሆን ይችላሉ ወይ ደግሞ ስለ አንድ ቢዝነስ በጣም ዲፕ ወደ ውስጥ ገብቶ ማጥናት ሊሆን ይችላል። ግን ምንም ይሁን ምን ከትላንትና ማንነታችን ከትላንትና እውቀታችን የዛሬ እውቀታችን የተሻለ መሆን አለበት። ሁሌም ሁሌም እስከ መቼም ድረስ በህይወት እስካለን ድረስ በቃ ራሳችንን እያስተማረን ራሳችንን እየገራን መሄድ አለብን። ይሄ በጣም እዚህ ያለን ደግሞ በጣም ወሳኝ ነገር ነው። በህይወታችን ሁሌ የሚያስፈልገን ነገር ነው። እዚህ ደግሞ እያለን በጣም የሚያስፈልገን ነገር ነው እና እነዚህ ነገሮችን አድርጌ ከዲፕሬሽን ውስጥ ወጥቻለሁ። እንደገና ደግሞ ዲፕሬሽን ውስጥ እንዳልገባም ደግሞ ረድተውኛል። እናንተ ጋር የተሻለ ሀሳብ እንደሚኖር ተስፋ አድርጋለሁ። ኮሜንት ሴክሽኑ ለእናንተ ነው ቁጭ ያለው። እባካችሁ ሀሳባችሁን ወይ ደግሞ ለሌላ ሰው ይማርበታል የምትሉትን ነጥቦች እንኳን ቢያንስ ሼር አድርጉ፣ አጋሩን። በሌላ ቪዲዮ እስከምንገናኝ ድረስ ኔክስት ቪዲዮ ሰራለሁ። እስከዛ ድረስ ደህና ቆዩ። አመሰግናለሁ።